ሰላም ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን። ያው እስከ ዛሬ ብዙ ስንለፋ ብዙ ስንጥር ብዙ ስናይ ብዙ ነገር ስንባባል ነበረ። አይታችኋል። ሁላችንም ደስ የሚል ነገር ሰምተናል። በጣም የሚያስደስት ነገር ሰምተናል። ሁላችንም ብዙ ስንለፋ ነበረ፣ ብዙ ስንጥር ነበረ፣ ብዙ የማይባል ነገር ስንባባል ነበረ። እናንተም ቤተሰቦች በጣም ብዙ ነገር ተሰምቷችሁ በጣም ብዙ ነገር ስትሉ ነበረ። ያ ሁሉ ነገር ያው ሁላችንም የምንለፋበት አንድ ነገር ነው። ሁላችንም እንደዚህ የምንጣላው የምንጨቃጨቀው የማይሆን ነገር ውስጥ የምንገባው የጓደኞቻችንን ሰላም ለማምጣት ጓደኞቻችን እኛ የምንፈልገውን አይነት መንገድ እንዲሄዱልን ፍላጎት ስላለን ነው። ሁላችንም ብዙ ተባብለናል። ያ ሁሉ ነገር አልፏል። በዚህ አጋጣሚ ዛሬ የመጣሁት በጣም ደስ የሚል በቃ ሁላችንም የምንፈልገው የምናቅደው ነገር ሊሆንልን ነው። የሁላችንም ህልም ሊሳካ ነው። ያው ከዚህ በፊት ብዙ ነገር አይተው መተዋል። ብዙ ተጨቃጭቀዋል፣ ብዙ ተባብለዋል። ግን ዛሬ የማንጠብቀው ያላቀድነውና ያላሰብነው ነገር ሊሆን ነው። ያንን ነገር ያው ሆዳችሁን ለማቅረጥ ነው የመጣሁት። ብቻ ግን ደስ የሚል ነገር አለ። ሁላችሁም ደስ ብሏችሁ እንድትጠብቁ ስለምፈልግ ነው። የሁላችንም ህልም ነው። ያው ሁላችንም የምናስበው ሁላችንም የምናቅደው ነገር ነው። የብሩክና የሃይሚን መለያየት የሚፈልግ ሰው አለ ብዬ የማስበው ሰው የለም። ሁላችንም የሁለቱን አንድነት ነው የምንፈልገው። ብዙ የምትሳደቡም ብዙ ለነሱ ማይሆን ነገር የምታሳዩም የሁለቱን ሰላም ለማምጣት ነው። ያንን አቃለው ሁላችንም እናቃለን። እና ያ ሁሉ የለፋችሁበት ያ ሁሉ ብዙ የተባባልንበት ነገር ዛሬ ፍሬያችንን እናያለን። ሁላችንም የለፋንበትን ፍሬ እናያለን። ብዙ የተባባልንበትን ፍሬ እናያለን እና ሁላችሁም ደስተኛ እንድትሆኑ ስለምፈልግ ሁላችሁም እንድትጠብቁ ስለምፈልግ ነው ዛሬ መጥቼ ይሄንን ነገር ከማንም በፊት መጥቼ ለቤተሰቦች መናገር ያለብኝን ነገር ለመናገር የመጣሁትና ጠብቁ ለማለት ነው። አዲስ ነገር አለ። በጣም ደስ የሚል ነገር አለ። ሁላችንም እቅዳችን ነው። ሁላችንም ፍላጎታችን ነው። ያው ሁሉም ነገር አልፏል። ብዙ ተባብለን አልቋል። ያ ሁሉ ነገር ሲባል የነበረው ነው ምናምን ሲባል የነበረው ነገር በሙሉ አልፏል። ከዚህ በኋላ ወደ ኋላ ተመልሰን ልናስተካክለው የምንሞክረው ህይወት የለም። ከዚህ በፊት አልፏል። በቃ ተባብለን አልፏል። ከዚህ በኋላ ወደፊት ነው እንጂ ወደ ኋላ የምንመለስበት ምንም አይነት ነገር የለም። ሁላችንም የብሩክና የሃይሚን ደስታ ነው ማየት ያለብን። የብሩክና የሃይሚን ደስታ ነው መጠበቅም ያለብን። ከዚህ በኋላ ይጨቃጨቃሉ፣ ከዚህ በኋላ የማይሆን ነገር ውስጥ ይገባሉ ብለው ማሰብ ዘበት ነው። እንደዚህ አይነት ፍላጎት ያለው ሰው ካለ እኔ እንጃ ይሆንለታል ማለት አይደለም። የማይሆን ነገር ነው። ከዚህ በኋላ የደስታ ጊዜ ነው። ይሄንን ነገር ማስተካከልም ስለነበረበት ነው ማናችንም ስናስተካክለው የነበረው መስተካከል የነበረበት ነገር ነበረ ነው። ለዛ ነው ያ ሁሉ ነገር የመጣው። አሁን ሃይሚም ጋር እንደዚህ አይነት ሌላ ነገር ይኖራል ብዬ አላስብም። ሰላም ነው። ሃይሚ ጋርም ጥሩ ነገር ነው ያለው። የሁለቱ ሰላም ነው አሁን ሁላችንም የምንፈልገው እና በዚህ አጋጣሚ ያው መናገር ያለብኝ ነገር አለ። ምን አለ ሐሰንም ሆነ ሃይሚም ብሩኬም ሁላችንም በጣም የምንዋደድ ጓደኛሞች ነን። ከሐሰን ጋር ብዙ ተባብለናል፣ ብዙ ተጨቃጭቀናል። አይታችኋል። ስንሰዳደብም ነበር፣ ለመጣላትም ብዙ ስናስብ ስናቀር ነበረ። ያ ሁሉ ነገር ሲፈጠር የነበረው መሀላችን ላይ የሐሳብ ልዩነት ነበረ። አንተ ልክና አንተ ልክና አንተ ልክ አይደለህም እየተባባልን የሐሳብ ልዩነት ነበር መሀላችን ላይ። ያንን የሐሳብ ልዩነት አሁን ላይ ሳንፈታው አንቀርም። ያው ፈተነዋል። ምንም አሁን ላይ የሚያጨቃጭቀን መሀል ላይ ክፍተት ሊያስፈጠረን የሚችል ነገር ምንም አለ ብዬ አላስብም። የሁላችንም ፍላጎት የሐሰንም ፍላጎት የብሩክና የሃይሚ አንድ መሆን ነው። የኔም ፍላጎት የብሩክና የሃይሚ አንድ መሆን ነው። የሁላችንም ቤተሰብ የእናንተም ፍላጎት ብሩክና ሃይሚ አንድ ሆነው ደስተኛ ሆነው ማየት ነው የምትፈልጉት። ከዚህ በፊት ስንጨቃጨቅ የነበረው ሌላ ነገር መሀላችን ላይ ኖሮ አይደለም። ለኔ ብዙ መስዋዕትነት ከፍሎልኛል ሐሰን። ለሱም ክፈልለት መስዋዕትነት ክፈልለት እንደዚህ ሆኗል ብባል ምደርስለት እሱም ለኔ የሚደርስልኝ ሰው ነው።
መሀላችን ላይ ሌላ ነገር ኖሮ አይደለም እንደዛ ስንጨቃጨቅ የነበረው የሆነ አለመዋደድ ኖሮ አይደለም ለምንወደው ነገር መስዋዕትነት እየከፈልን ነበር ሁላችንም ለምንወደው በጣም የምንፈልገውን ነገር ለማድረግ የትኛውም ሰው ለህልሙ ብዙ መስዋዕትነት ይከፍላል ለሚወደው ነገር ብዙ መስዋዕትነት ይከፍላል እኔም ላይክ በቃ ብሩክና ሃይሚ ለኔ ብዙ ነገር ናቸው በጣም ብዙ ነገሮች ናቸው ለምን ብትሉ የሆነ በቃ አይደለ መናገር ከምችለው በላይ ብዙ ነገሮች ናቸው በጣም ብዙ መስዋዕትነት ከፍለውልኛል በቃ አይደለ በጣም ብዙ ነገር አድርገውልኛል ሃይሚን ብትሆን በጣም የምወዳት የማከብራት እህቴ ናት ያንን ታውቃለች ከሃይሚ ጋር ሌላ የተለየ ነገር ኖሮኝ አይደለም ሃይሚ ልክ አይደለሽም ብዬ ሳወራ የነበረው ታውቃላችሁ ቤተሰብ እኔ የኔ ባህሪ ነው በቃ ልክ የሆነ ነገር ልክ ነህ ልክ ያልሆነ ነገር ልክ አይደለህም እንጂ ማለት ያለብኝ የሆነ ነገሩ ስላልሆነ ነገሩ የማይሆን ነገር ላይ የሄደ ያየው ዝም ማለት አልችልም እና ከሃይሚ ጋር ሌላ ነገር ኖሮኝ አይደለም ከዚህ በፊት ብዙ ብያለሁ ብዙ ተባብለን ከዛ በኋላ ደግሞ ያን ሁሉ ነገር ረስተን አንድ ላይ ሆነናል ተስማምተን እንደ እህት እንደ ወንድም እየተሳሰብን ብዙ ነገር አልፈናል አሁን ላይም ብዙ ተባብለን መተናል ልክ አይደለሽም ብያት የማይሆን ነገር ተባብለን ከሐሰን ጋር ከሃይሚ ጋር አሁን ግን የደስታቸው ጊዜ ነው የደስታቸው ቀን ላይ ደግሞ ጓደኛቸው ነኝ አለው ደስታቸውን ቀድሜ እንደውም ለቤተሰብ የተናገርኩባቸው እኔ ነኝ ዛሬ በቃ እውነት ለመናገር ብሩኬም ቢሆን እንኳን ደስ አለ ሃይሚን ብትሆኚ እንኳን ደስ አለሽ የብዙ ጊዜ ህልማችሁ ነው ይሄ ሁሌ የምታስቡት የምታቀዱት እኛም ብዙ ቢሆንላቸው ቢሳካላቸውና የነሱን ደስታ ብናይ ብለን የምናስበው ቀን ነው ዛሬ ሁላችንም ደስተኞች የምንሆንበት ቀን ነው ዛሬ ደጋግሜ የምለው በዛው በጣም ደስ ስላለኝ በጣም የማይሆን ስሜት ውስጥ ስለከተተኝ ነው ዛሬ መጥቼ ለእናንተም ለቤተሰብ መናገር የፈለኩትና ብቻ ሁላችሁም እንኳን ደስ አላችሁ ለማለት ፈልጋለሁ ሁላችሁም ወገባችሁን አስራችሁ ነው መጠበቅ ያለባችሁ በጣም ደስ የሚል ነገር ነው እየመጣ ያለው ያው ዝናብም አለ በታጅራው ዝናብ እየዘነበ ነው ከዚህ በፊት እየዘነበም አልነበረም አሁን ላይ ግን በጣም ያዛገ ነው ያው ደስታ ነው ዝናቡም ቢሆን የደስታ ነው ብቻ በዚህ ማለበዛ እንኳን ደስ አላችሁ ማለት ፈልጋለሁ ውድ ቤተሰቦቻችን በጣም ነው የምንወዳችሁ በጣም ነው የምናከብራችሁ ታውቃላችሁ እናንተ በጣም ጥሩ ሰዎች ናችሁ የሰውን ደስታ የምትፈልጉ ሰዎች ናችሁ እናውቃለን መሳደብን ፈልጋችሁ አይደለም የሆነ መጥፎ ነገር ማድረግን ፈልጋችሁ አይደለም እና ያው ሁሉ ነገር የምታደርጉት ያው ለመልካም ነው ግን ደግሞ በመሃል አንዳንድ ስሜታዊ ሆናችሁ ማይሆን ነገር ውስጥ የምትገቡ ሰዎች አላችሁ ብዙ ጊዜ እኔ እናገራለሁ እኔ ወይ ታናሻችሁ ነኝ ወይ ልጃችሁም ልሆን ይችላል አላቅም ከናንተ በልጭ አይደለም እናንተን የምናገረው ግን ደግሞ ሁሉም ነገር ያልፋል እውነት ለመናገር የማያልፍ ነገር የለም ሁሉም ነገር ያልፍና ታሪክ ይሆናል እና ለሚያልፍ ቀን የማያልፍ ቃል ባንናገር የማያልፍ ነገር ባናደርግ መልካም ነው የትኛውንም ነገር ስለ ዛሬ ብቻ ሳይሆን ነገ ምን ሊፈጠር ይችላል ብለን እያሰብን ቢሆን መልካም ነው ለመጥፎ እንደማታደርጉት አቃለው ግን ደግሞ ለመጥፎ የማታደርጉትን ነገር እናንተ መጥፎ ሆናችሁ ባትታዩበት እኔ ደስ ይለኛል የሁል ጊዜ ፍላጎቴ ያ ነው ሁላችንም የምንለፋበት የምንጠረበት አንድ ነገር ሆኖ ሳለ ተከፋፍለን አሁን መከፋፈል እንኳን መሐላችን ላይ ባይፈጠር ደስ ይለኛል ሁላችንም ማድረግ ያለብንን ነገር ብናደርግ በቃ አይደለ አይተናል ከዚህ በፊት የሆነ ችግር ተፈጥሮ እንኳን ሁላችሁም እንትና እየተባባል እንትና ልክ ነህ ምናምን ከመባባል ይልቅ ይመስለኛል ማድረግ ያለብን ምንድነው በቃ መምከር ከቻለን መምከር መሳደብ እኔ እንጃ ለውጥ ያመጣል ብዬ አላስብም ስሜታዊ ባትሆኑ ደስ ይለኛል በቃ ስሜታዊ ባንሆን እንደዚህ በዝናብ ደግሞ ማወራችሁ ደስ ስላለኝ ያው ደስታ ልነግራችሁ ስላሰብኩ ነው ደስ የሚል ነገር እንድትጠብቁ ስላሰብኩ ነው ብቻ ለማንኛውም በጣም ነው የምወዳችሁ በጣም ነው ማከብራችሁ ውድ ቤተሰቦቻችን ብቻ ጠብቁ ደስ የሚል ነገር አለ ከፈለጋችሁ ዛሬ በሆነ ዘፈን ቀውጡት እንዲህ ብዬ አልናገርም ነገሩ ሲሆን ነው የምታዩትና ብቻ ዛሬ
መጨፈር ካለባችሁ ጨፍሩ፣ መዝናናት ካለባችሁ ተዝናኑ። ዛሬ የሁላችንም የደስታ ቀን ነው። ሁላችንም ደስ ብሎን የምናሳልፈው ቀን ነው። ሁላችሁም በጉጉት እንድትጠብቁ ነው የምፈልገው። መጥፎ ነገር እንድታስቡ አይደለም። ምናልባት የሆነ መጥፎ ነገር ልታስቡ የምትችሉ ሰዎች ትኖራላችሁ። መጥፎ ነገር እንዳታስቡ፣ ምንም መጥፎ ነገር የለም። ብዙ መጥፎ ነገሮች አልፈዋል። ብዙ መጥፎ ነገሮች ታሪክ ሆነዋል። ከዚህ በኋላ ወደፊት ነው። ወደፊት ምንም መሀላችን ላይ ክፍተት ሊፈጠር የሚችል ነገር ምንም ነገር የለም። መጥፎ የሚባሉ ነገሮች አልፈው ታሪክ ሆነዋል እና ደግሞ በዚህ አጋጣሚ የረሳሁት ሰው አለ። ያው ለብሩክና ለሃይሚ ህይወት ብዙ መስዋዕትነት ሲከፍል የነበረ ሰው ነበረ። ከዚህ በፊትም አይታችኋል። የሆነ ነገር ተፈጥሮ ሲመታኝ ነበረ፣ ሲቆጣኝ ነበረ። እኔ ታላቅ ወንድሜ ነው። እውነት ለመናገር በጣም የምወደው የማከብረው ታላቅ ወንድሜ ነው። በጣም ብዙ የሚመክረኝ፣ በጣም የሆነ የማይሆን ነገር እንኳን ላይ ሲያየኝ የሚመክረኝ፣ የሆነ መንገድ የሚያሳየኝ ትልቅ ወንድሜ ነው። ታላቅ ወንድሜ ነው። የብሩክም ታላቅ ወንድም ነው። ያንን ታውቃላችሁ። ማናችንም ላይ እንደዚህ አይነት ነገር ሲፈጠር ለመልካም እንደሆነ አውቃለሁ እና በጣም ሞድህ ወንድሜ ነህ ሀብቴ። በጣም ሙኮራብህ፣ ሳጠፋ የምትመልሰኝ፣ የሆነ ነገር ሳደርግ የምትመልሰኝ ወንድሜ ነህ። ላንተም እንኳን ደስ አለህ ፈልጋለሁ። ዛሬ የደስታችን ቀን ነው የሁላችንም። እዚህ ነገር ላይ ገብተን ብዙ የማይሆን ነገር የተባልን ሰዎች ነን። ብዙ አንተ ልክ አይደለህም፣ አንተም እንዲህ ነህ ምናምን እየተሰደብን የነበርን ሰዎች ነን። ብቻ ዛሬ የሁላችንም የደስታ ቀን ነው። ዛሬ የምንካስበት ቀን ነው። ብቻ ጠብቁ፣ እየዘነበ ነው። ብዙ አልቀባዘረንም። ብቻ ጠብቁ። በጣም ደስ የሚል ነገር አለ። እወዳችኋለሁ። ቻው